ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ዛሬ ሄርሜላ የመጨረሻ እንግዲህ ውሳኔ ወስናለች። ውሳኔዋ ደግሞ የሚበረታታና ደስ የሚል ነገር ነው። ምክንያቱም እንግዲህ አብርሽ እስካሁን ድረስ ምንም ያለውም ነገር የለም። እሷ እንግዲህ እንደምታዩት ስትሰደብ በሱ ምክንያት ስትሰቃይ ለሱ ብላ ብዙ ነገር ያልሆነችው ነገር የለም። እሱ ግን አይቶ እንዳላየ መልስ የለ ምን የለ ጸጥ ነበር ያለው። እንግዲህ ሁለት ወዶ አይሆንም አይደለም። ስለዚህ ግዴታ አንድ መምረጥ አለበት። ሁለት ወዶ ሩታንም ወዶ ሄሬሜላንም ወዶ አይኖርም። እሱ የሚፈልገው እንደዚህ አንዴ ከሩታ አንዴ ከሄሬሜላ እያለ ሩታንም እንግዲህ እወድሻለሁ፣ ወደ አንቺ መልሽኝ፣ አንቺ ጋር ነው መኖር ምፈልግ ይላል። ሄሬሜላንም ደግሞ እኔ ሩታን አልፈልግም አንቺ ጋር ነው መሆን እያለ እንግዲህ ሁለቱ ልጆች እንግዲህ በፍቅር ውስጥ አስገብቷቸዋል። እንግዲህ ሄሬሜላም እንግዲህ ከልቧ ነበር እያመነችው። ምክንያቱም ብዙ ቃል ገብቶላታል። ለወደፊት እንግዲህ ያው ወንዶች ቃል ይገባሉ፣ አብረን እንኖራለን ወልደን ከብደን ሲሏቸው፣ ግን እኛ ደግሞ ሴቶች የዋ ስለሆነ በጣም ነው የምናምናቸው። ምክንያቱም እኛ እንደነሱ ድንጋይ ልብ አላስንም። ልባችን ያኔ ርህራሄ ያለን ሰዎች ነን። እና እንግዲህ አብርሽም ለሄሬሜላ አንዱ ነው እንግዲህ እንደዚህ ያደረጋት። እንግዲህ ሄሬሜላ እንግዲህ ያው ትናንት ይሄ ማኪ ወንድሟ ማኪ ወንድሟ በጣም ደስ የሚለው ጥሩ ወንድም ነው ያላት። ዋየ አንዳንድ ጊዜ የተማሪ ግደለኝ የሚባለው እንደዚህ ነው። አንዳንዱ ቢሆን ምን አባሽ ታረጊያለሽ ብሎ ዱላ ይዞ ምናምን ብሎ እንትል። እሱ ግን እንደዛ አላደረገም። እህቱን ተረድቶ ቀስ አድርጎ ውጪ በቃ አይሆንሽም ብሎ እንግዲህ ቀስ እያደረገ ነበር ሲመክራት የነበረው። እሷም እንግዲህ ቃል ገብታለት እሺ ሞክራለሁ ብላ ነበር። እንግዲህ ቃሏን ፈጽማለች። እንግዲህ ሩታንም እንግዲህ አግኝታታለች። እኔ ለአብርሽንም እኔ ያው ለራሴ ራስ ወዳድ ሁኜ ስሜትን ስላዳመኩ ነው ያን ያረኩት ደግሞ ስለምወድና ስለማፈቅርን በመሀላችሁ ገብቼ ከሆነ እኔ ይቅርታ ብላለች። ስለዚህ ምንም አንቺ ይቅርታ የማያስፈልግሽም፣ ምንም አላጠፋሽም፣ ጥፋትም የለብሽም። ጥፋተኛው እሱ ነው ጥፋት እሱ ነው ይቅርታ ማለት ያለበት። ምክንያቱም ሄሬሜላንም ሩታንም ተንበርክኮ ይቅርታ አድርጉልኝ ጥፋተኛው እኔ ነኝ ማለት እሱ ነው እንጂ ያለበት እነሱ አይደሉም የሚሉት። ምክንያቱም ሩታ ጋር እንግዲህ ሲሄድ እንግዲህ ሩታ እንደተናገረችው እንግዲህ ተስፋ ሰጥቷታል። እሷ ጋር ሆኖ ልጁን እንደሚያሳድግ ነው የነገራቱ ስትናገር። እንዲሁም ደግሞ ሄሬሜላ እንግዲህ ቃል የገባላት አለ እንግዲህ ያን እሷም ቃሉ ውስጥ ያለችው። ስለዚህ ወንዶች ሲጀመር ከ100% 10% ቃላቸውን ሲያከብሩ 90% ደግሞ ቃላቸውን አያከብሩም። ስለዚህ ሄሬሜላም እንግዲህ አብርሽ እወድሻለሁ አፈቅርሻለሁ እያለ እንግዲህ እስከ ዛሬ እንግዲህ ሲያጃጅላትና ሲያጭበረበራት የሆነ ወንድ ነው። እንግዲህ ትናንት ሽማግሌ አብርሽ ሲያዝ አይታችሁታል አይደል? በሽማግሌ ሲይዙት እንግዲህ ምንድን ነው ያለው? እኔ ገና አሁን ለትዳር አልደረስኩም፣ አሁን እንኳ ከሩታም ጋር መታረቅ አልፈልግም፣ ከማንኛቸውም ጋር ሌላም ትዳር መያዝ አልፈልግም ብሎ ነበር። ስለዚህ እውነት ሩታ ብችን ሄሬሜላን ከዚህ ቀደም እንዳሳያት ቀለበት ያደረገላት ከልቡ እውነቱ ከሆነ የሚያፈቅራት እኮ ቢሆን እንደዛ ሲሉት እኔ እኮ አዲስ ህይወት ጀምሬያለሁ ማለት ይችል ነበር። ነገር ግን አይደለም። ከሄሬሜላ ጋር የውሸት ፍቅር ነበር ሲኖር የነበረው። ከሄሬሜላ ጋር ለጊዜ ማሳለፊያ ነበር፣ መደበቂያ ሲፈልግ ከሩታ ለመሸሽ መደበቂያ ነበር እሷን ሲፈልጋት የነበረው፣ መጠቀሚያ ነበር ሲያረጋት የነበረው። እና ስለዚህ ምንድን ነው እንግዲህ ሄሬሜላ ውሳኔዋ ዛሬ ላይ ደስ ይላል። እንግዲህ ሩታም ይህን ስሜት እኔ እረዳሻለሁ እኔም ነበርኩበት ብላታለች። እንግዲህ አብርሽም እንግዲህ ሲመጣ እንግዲህ አይታቸዋን ሲጠየቅ መልስ የለም። ራሱን እያሻሸ አቀርቅሮም እንደ እኔ አንገቴ ልድፋ ላቀርቅርልሽ አለ ዘፋኙ። ስለዚህ ከመጀመሪያው ነበረ እንደዚህ ይሄንን ትርክን ከማድረግ ሴቶችን ህይወት ከማበላሸት በፊት ነበር ጠንቀቅ ማለት ያለብህ። አሁን አንገትክን ብትደፋ ብትቅለሰልስ ማፊ ፋይዳ። ምክንያቱም ሄሬሜላ ካለህበት ድብርት፣ ሄሬሜላ ካለህበት ነገር
ጭንቀት እንዲሁም ደግሞ እንደ ወንዶቹ ወንድ ቆፍጣና እንድትሆን ያደረገች ጀግና ሴት ናት። ከዛ በኋላ እንግዲህ ሲታመም አይታቸዋን መከራ ከእህትና ወንድሙ ጋራ ስታደርግ ነበረ። እንግዲህ እሱ ግን እሷን ያለ ስሟ ነበር የሰጣት። እሷም ግን እንደዛ ብሏት እንኳ ይሁን እስኪ ችግር የለውም ያው አሁን ያለበት ችግር ነው ብላ ተረድታው ነበር። እሱ ግን ያን አልተረዳም። ያም ሆነ ይህ እንግዲህ ውሳኔውን እንግዲህ ለምንድን ነው የጠራችሁ ምናምን ሲል እንግዲህ እኔ ከህይወት እወጣለሁኝ ለአንዴና ለመጨረሻ ጊዜ ያው የራሴን ይህን ሁሉ እንትን ያልኩት ስለምወድና ስለማፈቅረ ነው። ነገር ግን አሁን ላይ አንተ መልስ እየሰጠ ስላልሆነ ከህይወትህ እወጣለሁ ስትለው እሱ ግን ደግሞ እኔ መቼ ውጪ አልኩሽ? እኔ እኮ ጊዜ እፈልጋለሁ ለብቻዬ ልሁን ነው እንጂ አልኩት እኮ እኔ አልመረኩም። ስለዚህ ለእኔ ያለሽ ቦታ ይህን ያህል ነው ወይ? በእኔ ምክንያት ደግሞ ስለተሰቃየሽ ይቅርታ መንትሲ ይሄ አያስፈልግም። በአጭሩ አንተ አልወስን ያልከውን እንግዲህ ነገ ዛሬ እያልክ አልወስን ከብዶ መወሰን ከብዶ። ምክንያቱም አንተ ከሁለቱ ሴቶች ጋር ይቅርታ ከሁለቱ ሴቶች ጋር እንግዲህ መኖር ይፈልጋል። ከሩታም ከሄሬሚላም ያው የሚፈልገውን እያገኘ ከዛም ከሩታም ልጅ ያለ በልጁ ምክንያት ይሄዳል። ከሄሬሚላም እወድሻለሁ እያለ ከሁለቱም ነው እንግዲህ ሲኖር የነበረው። ስለዚህ እንግዲህ በስተመጨረሻ ሳይታወቅ እነዛ ድብልቅልቅ ስለወጣ እንግዲህ ስለዚህ አሁን ላይ አብረሽ መወሰን ያቃተውን ነው እንግዲህ ሄርሜላ የወሰነችው። ሩታ ደግሞ ልጃችንን እናሳድግ ብላ አለቀው ብላለች። ስለዚህ መወሰን ማለት ሄርሜላ ሰውም ፊቱን ያዞር ወደ ሄርሜላ ነው። ሄርሜላ ምንም አላጠፋችም፣ ያጠፋችው ነገር የለም። እውነት ለመናገር ከሆነ ሩታ እዚህ ቀደም አልፈልግም እኔ አንተ ጋር መኖር አልፈልግም ብላ ትታ ሄደች ሴት ናት። በሁለተኛ ደግሞ ሄርሜላንና አብርሽን እንግዲህ ኋላ ህይወታችሁን አልበጠብጥም እስከ ዛሬ ላስቸገርኳችሁ ይቅርታ ብላ የሄደች ሴት ናት። ስለዚህ አሁን እሷም አንዷ ለሄርሜላ ህይወት መበላሸት እሷም አንዷ ተጠያቂ ናት። በነገራችን ላይ አንዷም እሷ ተጠያቂ ናት። ከመጀመሪያው አብርሽ ጋር የምትወደው የምታፈቅረው ከሆነ አብርሽ ቢመታትም ምን ቢላትም ቢቆጣትም ችላ መኖር ነው እንጂ ያለባት አሁን እንደገና ይቅርታ ያደረጉት በሙሉ ልክ አይደለም፣ ተሳስቻለሁ እያሉ ሽማግሌ መሰብሰብ ይሄ ተገቢ አይደለም። መጀመሪያ ነበረ የሰው ህይወት ከማበላሸቱ በፊት እና ምን ለማለት ፈልጌ ነው እንግዲህ ያም ሆነ እንግዲህ አቶ እንበለው እንጂ አቶ አብርሃም እንግዲህ ለእኔ ስሜት ስለሌለሽ ነው እኔን ስለማትወጂ ነው እንጂ ለእኔ እስከዚህ ድረስ ደረጃ ነው እስከዚህ ድረስ ነው እንዴ ምናምን ከዚህ በላይ ምን ታደርግ? ጠበቀች አለች አለ በሱ ተሰደበ፣ በሱ ተሰቃየ፣ ብዙ ነገር አለቀሰ፣ ምን አለ። በቃ የመጨረሻው ውሳኔ ይሄ ነው። ጎበዝ ናት። እውነቴን በእርግጥ አውቃለሁ። ነገ ጧት ደግሞ ልክ ከዚህ ቀደም እንደለመደው ይቅርታ ሲላት፣ ምክንያቱም እሷ ትወደዋለች፣ ትቸነፋለች በፍቅር ስለምትወደው የዛሬን ሳይሆን ለወደፊቱ ስለምታስብ ደግሞ መልሳ ይቅርታ ታደርግለታለች፣ አይታወቅም። ስለዚህ እንግዲህ በኋላ እንግዲህ ሩታ የምትወጂው ከሆነ ሰብሰብ አድርገሽ ያዥ። የሌላ ሰው ህይወትም ከማበላሸቱ በፊት ሰብስበሽ የልጅሽን አባት ሰብስበሽ ያዥ፣ በአጠቃላይ ማለት ነው። እና እንግዲህ አብረሽ እንዴ አንቺ ስላስታረሽ እኔ እኮ ከሩታ ጋር መኖር አልታረቅም ይኖራል ብለሽ ከሆነ ተሳስተሻል። እንደገና አንቺ ደግሞ ከህይወቴ ብትወጭ እንኳን እኔ ሩታ ጋር መኖር አልችልም። እሱን እናያለን። እሱን አሁን የምትፈተንበት ሰዓት ነው። ምክንያቱም እውነት ሩታን ከልብህ ማለት ይችን ሄርሜላን ከልብህ የምትወዳት የምታፈቅራት ከሆነ ይህን ውሳኔ እንደምትወስድ ትወስናለህ። እውነቴን ነው የሚወዳት እርግጠኛ እስከ ዛሬ ሲያሳያት የነበረው እውነት ከልቡ ከሆነ ምርጫውን ይናገራል። አለበለዛ ደግሞ ሩታ እንዳለችው ሩታ አብረን እንኑር እያላት ከሆነ ሩታ እንደተናገረችው ከሆነ ወደ ሩታ ይሄዳል። ነገር ግን ደግሞ እውነት ሄርሜላን የሚወዳት ከሆነ ወደ ሄርሜላ ተመልሶ ይሄዳል። ነገር ግን ሄርሜላ ያለቀሰችውን ፍቅር ምን እንደሆነ መቅመስ አለበት። ምክንያቱም የሴት ልጅ እንባ ፈሶ አይቀርምና እና ስለዚህ የሄርሜላን የተከፋችው ሄርሜላ ፍቅር ምን ለሱ ብላ ብዙ አይታይል እሱም ብዙ ነገሮች ማየት አለበት እሱም ማለት ነው። ስለዚህ እና ምንድነው
ከፈለግሽ ደዌና ሁሉንም ነገር እነግርሻለሁ። ለምን ከሩታ ፊት ለምን አይናገርም? ሄርሜላን ለምንድን ነው ብቻዋን ማገኘት እየፈለገው? ለምን ሩታን ፈራት? ሩታን የዋሻን ነገር ምንድን ነው? ከሄርሜላ ፊት አይናገርም? እውነት ሄርሜላን የሚወዳት የሚያፈቅራት ከሆነ ሄርሜላ ከሩታ ፊት እኮ መናገር ይችላል። ምንም ችግር የለው መናገር። ስለዚህ አንቺና እኔ እንገናኝና ብቻችንን እናውራ። ኖ ብቻችሁን አታወራም። እሷ ጋር መተህ ከሩታ ፊት የምትላትን ትናገራለህ እንጂ ለብቻ እንደገና ደግሞ ለማባበል ማለት ነው። እሽሩሩ ማለት ነው። እንደገና ይቅርታ አድርግልኝ እንደዚህ ብለው ጫና ሆኖብኝ ነው ምናምን ልክ እንደዚህ ቀደሙ ልትላል ነው። እና ምን ለማለት ፈልጌ ነው? እውነቴን ነው የምላችሁ እናንተ ወንዶች እውነቴን የሴት ልጅ የምታሰቃዩ ሴት ልጅ በምላሳችሁ የምትደልሉ እኔ እንጃ በጣም ከባድ ነገር ናቸው። እናንተ እንጂ የት እንደሚጥላችሁ እንግዲህ ሄርሜላ እውነት አብርሽን ከልቧ ነበር የምትወደው። የዛሬ በጣም አንብታለች፣ አልቅሳለች። የእሷን የት እንደሚጥል ምክንያቱም በዙሪያ ብዙ የሚወዷት የሚያፈቅሯት ሰዎች እኮ ይኖራሉ። ነገር ግን ደግሞ አንተን አምናህ አንተን በምትሰጣን ነገር በዛ ነበር እያመነች። ሌላው ደግሞ አንዳንድ ደግሞ እርግዝና ውስጥ የምትሉ በየኮመንቱ ስር እርግዝናውማ የዛ ጊዜ ታስታውሳላችሁ አብርሽ ጠፍቶ ሳለ መጣ። ከዛ አብርሽ እንግዲህ እኔ አልፈልግሽም ከሩታ ጋር ነው መሆን የምችለው ሲላት መጀመሪያ ራሷን ስታ ከዛ በኋላ ነቃይ። ከዛ ድጋሚ አሁንም እንደዛ ሲላት ያወደቀ ያይታችኋን ሐኪም ቤት ገብታ ውጭ ይሄ ምንድን ነው የተረገዘው እንትር ብላ ተጨናግፏል። ለማንኛውም ነገር እንደዛ የምትሉ ልጅ የምትሉ እንዳላያችሁ ዘንዳ እንዳዲስ አትሆኑ። እንኳን ቀረባት፣ እውነት እንኳን ቀረባት። እና ምን ለማለት በፈልጌ ነው፣ ሄርሜላ ጀግና ናት፣ ጎበዝ ናት። ስለዚህ ለእሱ ያለውን ፈጣሪ አምላክ ይሰጣታል። ሰውን አትግፉ እንጂ ተገፉ፣ ችግር የለም። ሰው ሲገፋችሁ እናንተ ጥሩ ደረጃ ትደርሳላችሁ። እና ሩታ እንግዲህ በኋላ ደግሞ ሩታ አብርሽ ቢመታሽም ምን ቢልሽም ቢሰድብሽም ቻል አድርገሽ አብርሽን ይዘሽ ልጅሽን ማሳደግ ነው ያለብሽ እንጂ አብርሽ አንድ ሲል አንቺ ሁለት፣ እሱ ሁለት ሲል አንቺ ሶስት እያላችሁ ጭድና እሳት አንድ ቤት ልትኖሩ አትችልም። ስለዚህ እሱ እሳት ሲሆን አንቺ ደግሞ ውሃ መሆን አለብሽ። ትዳርሽን ሰብሰብ አድርገሽ ልክ የሄርሜላ ዕጣ ደግሞ ሌሎቹ ሴቶች እንዳይደርሳቸው ሰብሰብ አድርገሽ ያዥ ነው የምንለው። ትዳር ከመጀመሪያው ፍታኝ ሻንጣ ይዞ መሄድ ምናምን ተገቢ አይደለም። ትዳር ሲገባ ተቻችሎ መኖር ነው። እና ምን ለማለት ፈልጌ ነው እንግዲህ ሄርሜላ ጥሩን ህይወት ይስጣት ብለን እንላታለን። ጥሩ ልጅ ናት፣ አፍቃሪ ናት፣ አፍቃሪ ይስጣት። ቆንጅዬ ናት፣ ቆንጅዬ ባል ይስጣት። የዋህ ናት፣ ልክ እንደሷ ንጹህ የሆነ የዋህ ባል ይስጣት። እውነት ጥሩ ልጅ ናት፣ በነገራችን ላይ የዋህ ናት እና ጥሩ ባል ይስጣት። አቤት ውዴት ብሎ የሚታዘዝ ምን ላደርግልሽ የኔ ውድ ነገር ልክ እንደ እንቁላል የሚንከባከብ የሚሳሳላት ባል ይስጣት። ሲጀመር ፍቅር እውር ነው ሆኖ ነው እንጂ ሄርሜላ ለአብርሃም የምትገባው ሴት አይደለችም። ምክንያቱም ቆንጅዬ ስለሆነች እና አንዳንድ ጊዜ ይሄ ፍቅር እውር አለ አይደለ? ካሰባችሁት ትቶ ካላሰባችሁት እና ሄርሜላ የተናገረችው ትክክል ናት። እኔ እኮ ቤተሰብ ትዳር መያዝ እፈልጋለሁ። አንተን እስከመቼ ነው የምጠብቀው? ቤተሰቦችን ማስተዋወቅ እፈልጋለሁ። ስለዚህ አንተ ምንም ነገር እየተናገርክ ዝም ነው ያልከው፣ እያየህ እንዳላየህ ነው የሆንከው። ስለዚህ ከዚህ በላይ መታገስ አልችልም ያለችው እውነቷን ነው። ያን ቪዲዮ ቤተሰብ ያዋን ጎረቤት ያዋን። ስለዚህ ለማያዋጣን ነገር በዛ ላይ ደግሞ አንዳንድ ደግሞ ዘላኖች ይሰድቧታል። ዘላኖች እስከ ዛሬ እኔ የገረመኝ እስከ ዛሬ ውልሽሚት ስትሏት ዛሬ ምን ተገኝቶ ነው ሄርሜ ዛሬ የወሰንሽው ውሳኔ ትክክል ነው? እስከ ዛሬ ስሟ ጽፍቷችን ውልሽም በሉና እንዴ ስሟ ማለት ሄርሜላ ነበር ስሟ እስከ ዛሬ እናንተ ውልሽ የሚያደርጋቸው እናንተ። ለአብርሃም እኮ ሚስቱ ነበር። ቀለበት ግድ ሰርግ መደገስ የለበትም። ቀለበት አድርጎላን ነበር። ያው ቀለበት ቃል ኪዳን ማለት ነው፣ በቂ ነው። ሰርግ ማይላዚም ሰርግ መደገስ አለባት። እና ስለዚህ የሄርሜላ ወዳጆች ደግሞ አበረታቷት።
ወደፊት እንጂ ወደኋላ ነው። ወደፊት አለ አይደል? አበረታቷ። ጎበዝ ናቸው ቅመሞችዬ። አውቃለሁ የሄርሜላ አድናቂዎች ብዙዎች አላችሁ። በጣም የምትወዷት የምታከብሯት አላችሁ። ስለዚህ አሁንም ከጎኗ ሁናችሁ ከዚህ ከሶሻል ሚዲያም እንዳትጠፋ ጠንካራ እንድትሆን ወደፊት እንጂ ወደኋላ እንዳትመለስ ጎበዝና ታታሪ እንድትሆን እንድታበረታቷት በትህትና እንጠይቃቸዋለን። ምክንያቱም ምርጥ ያው ቲክቶክ አያቸዋለሁና ምርጥ አድናቂዎች አላችሁ የምትወዱላት የምታሰሱላት እና ሶሻል ሚዲያ ላይ ደግሞ እንደሷ ቆንጅዬ የለም። በጣም ከዩቱቦች ቆንጅዬ በጣም ቆንጅዬ ናት። በነገራችን ላይ ቆንጅዬ አነጋገሯ ደስ የሚል ደርባባ፣ በቃ በጥሩ ቤተሰብ ያደገች ረጋ ያለች ጥሩ ልጅ የዋህ ናት በነገራችን ላይ እና ስለዚህ ጥሩ ስለሆነች ጥሩን አፍቃሪ ይስጣት። እናመሰግናለን። ላይክ አድርጉ። ወሬ አዳምጣችሁ አትሄዱ። በህግ አምላክ ላይክ ሰብስክራይብ ቅመሞች